ሰላም ለእናንተ ይሁን። መጽሐፍ ቅዱስ ሲናገር በትንቢተ ኢሳይያስ ምዕራፍ 27 ከቁጥር 6 ወደ ታች ስንመለከት በሚመጣው ዘመን ያዕቆብ ስር ይሰዳል፣ እስራኤልም ያብባል፣ በፍሬያቸው የዓለምን ፊት ይሞላሉ ብሎ ይናገራል። ዛሬ በዚህ አጋጣሚ ይህንን ቪዲዮ የምትከታተሉ ለእናንተ የምስራች ቃል ይዤ መጥቻለሁ። በሚመጣው ዘመን ስር የምትሰዱበት የምታብቡበት የእግዚአብሔርን ክብር የምታዩበት ጊዜ ይሆናል። የምትሰሙት ቃል በቤታችሁ በስራ ይገለጣል። ይሄንን ቃል የምትሰሙ በዚህ ቃል ደግሞ እንድትባረኩ ዛሬ የእግዚአብሔር በጎ ፍቃድ ሆኗልና በዚህ ቃል ይሄንን ቃል ሰምታችሁ ሁሉ ጊዜ በቤታችሁ በህይወታችሁ በጤናችሁ በሚትወጡበት በሚትገቡበት ሁሉ ይሄንን ቃል አሜን ብላችሁ ስትቀበሉ በእናንተ ቤት ስር መስደድ እየፈለጋችሁ ግን ያልሰደዳችሁበት እንደገና እንድታብቡ ፈልጋችሁ ደግሞ ያላበባችሁበት ጉዳይ ላይ ይሄንን ቃል አሜን ብላችሁ ስትወስዱ ማበብ ስር መስደድ ይሆናል። አሜን ላለ ይሆንለታል። አሜን።